በዱንያ ላይ ግን አስመስለሽ ማትናገሩ ሰው ቢትኖር እናት ናት ምክንያቱም ዱንያ ላይ ማስመሰል ማትችል እናት ላይ ብቻ ስለሆነች ማጆሪቲው ስናይ እንደዚህ አይነት አስመሳይ ብለሽ ስያሜ የምትሰጫቸው እናቶች አታገኝም ከነ ደህነቷ ከነ ሀብቷ ከነ በሽቷ ከነ ችግሯ ከነ ሁሉ ነገሯ እናት እንግዲህ እናት መሆን አይተበቅብኝም እኔ ለምን ስናገባ እናትነትን በደንብ እናያለን አንቺን ወንዶ እንደኔ አይነቱ እንቅልፉን ያንኮራፋ እሷ ጡት ማጥባት ላይ ናት እኛ ያንኮራፋን እሷ ደግሞ ተነስታ የተዋጨረች ያንን ያስተካክለች ትገኛለች ቁጭ ብላ የተወሰነ ሰዓት ተጠብቀዋለች የግድ ያንዳንድ ወንድ በትዳር ላይ በሚገባበት ጊዜ የእናትን ደረጃ በደንብ አድርጎ ማወቅ ይችላል ብዬ አስባለሁ እንግዲህ አላህ እኛን ሲፈጥረን ከመንም በላይ ሐቅ ያደረገብን እናት ነው በችግር ላይ ችግር እንድንፈጠር ያደረገን ሰበብ እናት ናት ያው እናትነቱን አንዳንዴ ማክበዱ በጣም ከባድ ከመሆኑ የተነሳ የሌላ እምነት እንኳን ብትሆን እናታችሁ ወሳሂብሁማ ፊ ዱንያ ማዕሩፍ በመልካም ተኗኗሯቸው ላያማት ልታሳክማት ቢርባት ልታበላት ችግር ካለ ከጎኗ ልትቀመጥ ማብራይ ነገር አብራት ቢኖር እስልምናችን አልከለከለምና ስለናት ከአላህ የበለጠ ወደፊትም ማንንም የፈለገ ፈላስፋ የፈለገ ምሁር የፈለገ ፕሮፌሰር ቢናገር ስለናት ትልቅ ነገር ሊናገር ይችላል አላህ ግን ከትንሹ እንኳን እንኳን እንዳንላት ولا تقل لهما اف እንዳትሏት ولا تنحرهما እንዳታመናጭቋት وقل لهما قولا كريما ጥሩ ንግግርን ተናገሯት እንግዲህ ስለናት እኔም ብቻ አይደለም ትልልቅ ዓለም ላይ ያለው ሰው ብትጠይቀው ሁሉ አዲስ ነው ነገሮች ሁሉ የነማ ሰምቻለሁ ይባላል ስለናት ግን አንቺም ከናትሽ ጋር መጥተው አለ ያቺም አለ ተመልካቹ አለ ቀራጮቹ ሁሉ አለና ሁሉም የየራሱ እናትን የሚገልጽበት ነገር አለና እናትነትን ለመግለጽ አላህ ያከብራትም አሽረፍ الخلق ነብዩ ሰለላሁ ዐለይሂ ወሰለም ስለሳቸው ትልቅነት ስለናታችን ትልቅነት ቢነግሩንም አንዳንዴ ከንግግር በላይ ደግሞ እየኖርንበት ያኖሩን እንዴት እንዳሳደጉ ስለምናቀው ያ ደግሞ ሌላ ተጨማሪ ግብአት ይሆናልና እናትነትን እንደዚህ ነው ተብሎ የሚወራ አይደለም ወይም ደግሞ እናትን ትልቅ ለማድረግ የእናቶች ቀን ብለን ደግሞ ምናወራ አይደለም ሁሌ ቀናቸው እናቶች አንድ ቀን አይደለም ሊሰጣቸው የሚገባው በግሌኔ ማልቀበለው የእናቶች ቀን የሚባል ነው ምክንያቱም አንድ ቀን አይደለም እሱ ሁሌም ልትታወስ ይገባል በሆነ ሰዓት ትዝ ሲሉ አይደለም ሀገር ቤት ሜድ ያለበት ሁሌ ሄዱም ሊያት ይገባል ሁሌ ሊጠይቃት ይገባል ጧት ወደ ስራው ሲሄድ መደወል አለበት ማታ ሲገባ መግባት አለበትና እናትነትን እንዴት እንደምገልጸው አላቅም ለምን ከኔ በለጠ የዓለማት ጌታ በሚገርም ሁኔታ ገልጿታልና ከዚህ በለጠ ምን ገልጸው ነገር የለም እስልምናችን ደግሞ በመድር ላይ ካሉት ተዛዛቶች ሁሉ የሱም ከሱ ሐቅ ቀጥሎ ያዘዘን የእናትን ሐቅ እና የአባቶቻችን ሐቅ መጠበቅ ነው ካለ ከዚህ በለጠ ምናወራው ነገሮች አሉ ብዬ አላስብም እውነት ነው እንግዲህ የቤት ውስጥ ሁላችንም እናቶቻችንን ምንጠራበት የተለያየ አይነት ጥሪ ያለ አይደል አሁን እኔ እናቴን ሙካዬ እሞን ላታለን ታላላቆቼ ደግሞ ማዘር ይላሉ አንተ እናትህ ማን ብለህ ነው የምትጠራቸው ያው እንግዲህ መጠራት ያለባትን ሸሪዓው ጥሩ ባለው እናቴ ወይም ያው ብዙም ጊዜ ብዙ ሰው እናቴ ከሚለው በላይ ያው ኡሚ ብሎ ወደ አረብኛ ዙሮ ነው የሚጠራትና ያው እናቴ ብዬ ነው የምጠራው እንግዲህ ወደፊት የምናገኘው መረጃም ካለ በሌላም ብትጠራ ውሸት ስለሌላት እውነታ ነውና ስለሷ የሚወራው ሌላም ሲያሜ ቢሰጣት ሁሉም ነገር ብትባል ተከፍሎ የሚያልቃርለም የሷ ወሬና ለማንኛውም ግን እኔ እናቴን ያው ኡሚ ብዬ ማዘር ብዬ በእንግሊዘኛ መንገባለን በኦሮምኛ መንገባለን